ሶስተኛው ደግሞ ምንድነው? መለኮት ማለት ሁሉን የሚያውቅ ሁሉን ነገር መስማት የሚችል ሁሉን ነገር ማየት የሚችል ሁሉን ቻይ ማለት ነው። መለኮት ካለ ውጪ የለ። ከአንዱ አምላክ ውጪ መለኮት የሚባል የለ። ማርያምን፣ ገብርኤልን፣ ሚካኤልን በሌሉበት ይለማመናሉ፣ ድረሱልን ይላሉ። አይደርሱም። ራሱ ማርያም ሁሉን ነገር መስማት አትችልም። ጸደኒያ ያለው ማርያም ወይም ደግሞ ወይብ ላይ ያለ ማርያም እየተባለ በተለያየ አንዱ ግብጽ ውስጥ ሆኖ፣ አንዱ ኢትዮጵያ ውስጥ ሆኖ፣ አንዱ ሳውዲ አረቢያ ሆኖ፣ አንዱ ዱባይ ሆኖ፣ አንዱ አሜሪካ ሆኖ፣ አንዱ አውስትራሊያ ቻይና ሆኖ የሁሉንም ነገር መስማት የሚችል አንድ አምላክ ብቻ ነው። ማርያም መስማትም ማየትም ማወቅም አትችልም። ከአተምና ከሞለኪውል ኮምፖስት የሆነው ቦዲዋ ዲኮምፖስት ሆኗል። ራሱ በፊዚካል ፐርሰፕሽኗ ዲኮምፖስት አድርጓል። እዚህ የምትገናኝበት የምታይበት አይን የላትም፣ የምትሰማበት ጆሮ የለበትም፣ የምትናገረበት አንደበትም የላት። ሰው ናትና ሞታለች እንደ ማንኛውም ሰው ማለት። ኢቭን ባትሞት እንኳን ምንድነው ውስንነት አለባት። መላእክቶች አሉ አልሞትም፣ ያው ናቸው። ነገር ግን መላእክቶች ውስንነት አላቸው። ገብርኤል እዚህ ጋር ሆኖ አንድ ሰው የሚጸልየውን ጸሎት አይሰማም። እኔ እዚህ ጋር እየጸለይኩኝ አንዱ በአንድ ጊዜ የሁሉንም ጸሎት መስማት አይችልም። ያ የመለኮት ስራ። ስለዚህ ፍጡራን ጋር ለሚካኤል ለገብርኤል የሚደረግ መለማመን ዱዓ የሚደረገው ነገር ያ ነገር ምንድነው? ሽርክ ነው፣ አምልኮ ነው። ራሱ ኢንዳይሬክት ወርሺፕ ነው። በተዘዋዋሪ እያመለካችሁ ነው ያላችሁ። አራተኛውና የመጨረሻው ደግሞ የዘወትር ጸሎት ደግሞ ኢየሱስ ለተሰቀለበት መስቀል እንሰግዳለን ይላል። መስቀል እኮ ማለት እንጨት ነው፣ ወይ ብር ነው፣ ወይ ናስ ነው፣ ወይ ወርቅ ነው። ራሱ ያ ነገር አይሰማም፣ አይለማም፣ አይናገር፣ አይጋገርም። ራሱ ስዕል ማለት የሰው እጅ ስራ ነው ራሱ ማለት ነው። ለሰው ለሰራው ስራ እንዴት ነው አክብሮት ስግደትም ጸጋ ስግደትም የምንሰግደው ማለት ነው። ስለዚህ የተቀረጸ ምስል አትስገዱ፣ የተቀረጸ ምስል የሚሰግዱ ይፈሩ እንዳትሰግዱ ተብሎ እየተነገረ በእጅ አዙር ግን እያደረጉ ያሉት ነገር ይሄ ነው ማለት ነው።